ሰላምታችን በያላችሁበት ድረስ የተወደዳችሁ የብላክ ላይን ሚዲያ ቤተሰቦች የዕለቱን ውሎ አዳዲስ መረጃዎችን እናስደምጣችኋለን። በጎንደር ቀጠና የተቀጣጠለው ትንቅንቅ ወደ ጎጃም ተሻግሯል። ቡሬና ወንበርማ ጠንካራ ውጊያ ተካሂዷል። መረጃውን ይዘናል። ብልጽግና የሰራዊቱን ስልጠና አቋርጦ ወደ ግንባር ልኳል። ፋኖ ቃል ኪዳኑን አድሷል። ወደ ኋላ ላይ መለስ ተማምሏል። ዝርዝሩን እናስደምጣችኋለን። በባህር ዳር ሰራዊቱ እርስ በእርስ እየተታኮሰ ነው። የውስጥ ምንጮቻችንን መረጃ ይዘናል። አገዛዙ አንጋፋውን ፖለቲከኛ አፍኖታል። ቁጣውን ቀስቅሷል። በቆይታችን የምንነግራችሁ ይሆናል። የሰሜን ምዕራብ እዝን ጨምሮ የአገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው የባህር ዳሩ መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ ሆነዋል። የግጭቱ መነሻ ዛሬ የካቲት 4 ቀን 2018 ዓ.ም ማርፈጃውን በተካሄደ ወታደራዊ የግምገማ መድረክ በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሐንን ያነጣጠረ የድሮን ጥቃት እንዲፈጸምና በዚህም ህዝቡ አስመታችሁን በሚል ፋኖን እንዲቃወም ማስደረግ የሚል መመሪያ የወረደ ሲሆን የገጠምነው ከፋኖ ጋር እንጂ ንጹሐኖች ምን አደረጉም በሚል መመሪያውን የተቃወሙ የአማራ ተወላጅ የሆኑ የጦር መኮንኖች ከግምገማ መድረኩ በኋላ መረሸናቸውን ወታደራዊ ምንጮች ተናግረዋል። ይህንን ተከትሎ በካምፕ ውስጥ በሚገኘው ሰራዊት መካከል ከባድ የሆነ የእርስ በእርስ ውጊያ ተቀስቅሶ በርካታ ወታደሮች መገደላቸው ተሰምቷል። በአሁኑ ሰዓት በካምፕ ውስጥ የአማራ ተወላጅ የሰራዊት አባላትና የጦር መኮንኖች እየተመረጡ ትጥቅ እንዲያወርዱ ተደርገው እየታሰሩ ነው። ከዚህ በተጨማሪ ፋኖ ወደ ከተማዋ መጠጋቱን ተከትሎ ሊከዱ ይችላሉ በሚል የሚጠረጠሩ የመከላከያ ሰራዊት አባላት በስውር እያፈነ የሚገድል ቡድን በካምፕ ውስጥ ተዋቅሮ ወደ ስራ ገብተዋል። በካምፕ ውስጥ የተቀሰቀሰው የእርስ በእርስ ውጊያም ይህ ዜና እስከተጠናከረበት ድረስ ተባብሶ ቀጥሏል። አማራዋ እናቴ ላይ የድሮን እሳት ሲዘንብ ከጠላቴ ጋር ተባባሪ አልሆንም ያሉ በርካታ ወታደሮችም ከነሙሉ ትጥቃቸው ከወታደራዊ ካምፕ ወጥተው እየጠፉ ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሷል። በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከምዕራብ ጎጃም ቡሬ ዙሪያ ወረዳ ቆጭ ከተማ የመሸገው የአገዛዙ ዘራፊና ጨፍጫፊ ሰራዊት ወደ ወንበርማ ወረዳ ወይንማ ቀበሌ የተለመደ አርሶ አደሩ ላይ የዘረፋ ተግባሩን ለመፈጸም ከንጋቱ 11 ሰዓት ተኩል ጀምሮ ተንቀሳቅሷል። ነገር ግን የጠላት መቅጫ አይበገሬው አፋበን ቴዎድሮስ እዝ የ109ኛ ኮር 88ኛ ክፍለ ጦር በፈርጣማ ክንዱ አቅምሶና ደቁሶ እያሯሯጠ መልሶ ከቀበሩ ጉድጓዱ ከቶት ተመልሷል። ወይንማና ጭራር በእጅ በእጅ ተኩስ አንደኛና ሁለተኛ ሻለቃ ጠላትን ሲቆሉት፣ ሽንዲ ከተማ ደግሞ አራተኛ ሻለቃ ከተማ ሰርጎ በመግባትና ተኩስ በመክፈት የጠላትን ትስስር እንዳይፈጠር በማድረግ አከርካሪውን መምታት ተችሏል። በተያያዘ የክፍለ ጦሯ ኮማንዶ ዩኒቷ አምስተኛ ሻለቃ ሽንዲ ከተማ የመሸጋውን ጠላት ከእኩለ ቀን በኋላ ካምፕ ላይ እያለም ተስባ በመጠጋትና ጥቃት በመክፈት ሙትና ቁስለኛ አድርጋ ተመልሳለች። በሁለቱ ቀን ግዳጅ ጠላት በርካታ ሰብአዊና ቁሳዊ ኪሳራ ከማስተናገዱ ባሻገር በቀጠናው የኃይል ሚዛኑን ብልጫ የተረጋገጠበት እንደነበር የ88ኛ ክፍለ ጦር ህዝብ ግንኙነት አሳውቋል። አገዛዙም ከሰሞኑ የደረሰበትን መራራ ሽንፈት ተከትሎ በማሰልጠኛ ያሉ ኃይሎች ስልጠናውን አቋርጠው ወደ ግንባር እንዲገቡ አዟል። ብልጽግና ሲያሰለጥናቸው የነበሩ ተዋጊ አየር ወለዶች ናቸው አቋርጠው ወደ ውጊያ እንዲገቡ የተገደዱትም። በኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልእኮ በሚል የገቡት ተዋጊ አየር ወለዶችም በአስቸኳይ እንዲወጡ ተደርጓል። የአብይ አህመድ የቅርብ ሰው ነው የሚባለው ሌተናል ጀነራል ሹማ አብደታ ቦታው ድረስ በመሄድ ስልጠናውን አቋርጦ ወደ ግንባር እንዲሰማራ አዟል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ንጉስ ቸኮል ሻለቃ የመታሰቢያና የቃል ኪዳን ፕሮግራም አካሂዷል። በሀውጃኖ ክፍለ ጦር ስር የሚገኘው 3 ሻለቃ ወይም ንጉስ ቸኮል ሻለቃ በታላቅ ወታደራዊ ስነ ስርዓት ላለፉት 3 ዓመታት ለዓላማ ህልውና ሲሉም ውድ ህይወታቸውን የገበሩ የጀግኖች ዝክረ ሰማዕታት አካሂዷል። ይህ ፕሮግራም የሀዘን መግለጫ ሳይሆን ጀግና ይሰዋል ትግል ይቀጥላል የሚለው የጸና እምነት በተግባር የተረጋገጠበት የታሪክ መድረክ ሆኖ ውሏል ተብሏል። የጀግኖች ገድልና የከፈሉት ዋጋ ላለፉት 3 ዓመታት በየመድረኩና በየውጊያ ግንባሩ ለአማራ ህዝብ ክብርና ማንነት ሲሉ የወደቁ ሰማዕታት በደማቸው የጻፉት ገድል ዛሬም በሻለቃው አባላት ዘንድ በከፍተኛ አክብሮት ተነስቷል ነው የተባለው። ሰማዕታቱ የከፈሉት ዋጋ ለዛሬው ጥንካሬያችን መሰረት ነው በሚል መንፈስ ሻለቃው የእነሱን አደራ ለመሸከም ያለውን ዝግጁነት አሳይቷል። እያንዳንዱ ሰማዕት የወደቀው ለትልቅ ዓላማ መሆኑን ያ ዓላማ ዛሬ በጓዶቻቸው ትከሻ ላይ በጽናት መቀጠሉ ተገልጿል። አዲስ መንፈስና የቃል ኪዳን መታደስ የመታሰቢያ ፕሮግራሙ ዋነኛ ኩነ
ጦርነቶች የሻለቃው የገባው አዲስ ቃል ኪዳን ነው። ጀግና ይሰዋል፣ ትግል ይቀጥላል በሚለው የትግል መርህ መሰረት የሰማዕታቱ ዓላማ ግቡን ሳይመታ እንደማይቀርና የጓዶቻቸው ደም በከንቱ እንዳይቀር ለመስራት መላው የሻለቃው አባላት ተማምለዋል። በዕለቱ የክፍለ ጦር አመራሮች፣ የሻለቃው አመራሮችና አባላት በጋራ በገቡት ቃል የሰማዕታቱን መንፈስ ተላብሰው ለቀጣይ ተልዕኮ ዝግጁ መሆናቸውን አረጋግጠዋል። እነሱ የወደቁት እኛ እንድንቆም ነው፣ እኛ የምንቆመው ደግሞ ህዝባችን እንዲከበር ነው በሚል መሪ ቃልና በታላቅ የቆራጥነት መንፈስ ፕሮግራሙ ተደምድሟል። ይህ በንጉስ ቸኮል ሻለቃ የተካሄደው መርሃ ግብር የአማራ ህዝብ የህልውና ትግል በጽኑ መሰረት ላይ መቆሙንና ተተኪው ትውልድና ጓዶቻቸው አደራውን ለመረከብ ቆርጦ መነሳታቸውን ለወዳጅም ለጠላትም ያስመሰከሩበት አጋጣሚ ሆኖ አልፏል። ታሪክ በደማቅ ቀለም የሚመዘግበው አዲስ የድል ምዕራፍ መከፈቱን ፋኖ አሳወቀ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር የ33ኛ ክፍለ ጦር ባስተላለፈው መልእክት ባለፉት 36 ወራት ጀግናው የአማራ ፋኖ በከፈለው ተወዳዳሪ የሌለው መስዋዕትነት የጠላት ምሽጎች አንድ በአንድ እየተደረመሱ ይገኛሉ። ዛሬ ላይ የአማራ ምድር የጨቋኞች መቃብር፣ የነጻነት ታጋዮች ደግሞ የድል አውድማ እየሆነች ነው ብሏል። ዛሬ በታሪካዊው የአማራ ምድር ላይ አዲስ ጎህ እየቀደደ መሆኑን ገልጿል። የህዝባችንን ክብርና ህልውና ለማስጠበቅ ከፈለው መስዋዕትነት ፍሬ አፍርቶ የጨቋኙ የብልጽግና አገዛዝም መሰረት ሲናጋ በአይናችን እያየን ነው። ይህ በየግንባሩ የሚመዘገበው ድል ተራ ወታደራዊ ስኬት ብቻ ሳይሆን የአማራ ህዝብ ዳግም ለማንም እንደማይገዛና ማንነቱን በደሙ አስከብሮ እንደሚኖር ለዓለም ያበሰረበት ታላቅ ክስተት ነው። በምርኮ የሚገኘው ከፍተኛ ቁጥር ያለው የትጥቅ ርክክብ የአገዛዙ የውድቀት ትዕይንት ነው። በበርካታ የክልላችን አካባቢዎች የአገዛዙ ሰራዊት የፋኖን ክንድ መቋቋም አቅቶት በመፈራረስ ላይ ይገኛል። ድርጅታችን አፋብን በፈጠረው ስትራቴጂካዊ የበላይነት ምክንያት የብልጽግና ሰራዊት ሞራሉ ተሰልቦ ትጥቅና ስንቁን ለጀግናው ፋኖ አስረክቦ አካባቢዎችን እየለቀቀ ነው። ይህ በስጦታ የተገኘ ሳይሆን በፋኖ ስልታዊ ጥቃትና በህዝባችን ደጀንነት የተገኘ የድል ፍሬ ነው። ጠላት ዛሬ መከላከያ ሳይሆን መሸሻ፣ መጥቂያ ሳይሆን መደበቂያ እያጣ ነው። ይህ የሚያሳየው የአገዛዙ የስልጣን እድሜ ማብቃቱንና የፍትህ ሚዛን ወደ ህዝብ ወገን ወይም ፋኖ መዞሩን ነው። በዚህ ሰዓት ሀገር ወደ መረከብ ታሪካዊ ኃላፊነት ተሸጋግረናል ብሏል። አሁን ያለንበት ወቅት የድል ማግስት ዝግጅት ነው። ትግላችን የማፍረስ ሳይሆን የመገንባት የመበቀል ሳይሆን ፍትህ የማስፈን ትግል ነው። ከእኛ የሚጠበቀው የወደመውን ማህበራዊ እሴትና ሀብት መልሶ የመገንባት፣ ህዝባዊ አስተዳደርን የማጠናከርና አገር ለመረከብ ጥንቁቅ ሆነን መደራጀት ነው። ፋኖ ማለት ነጻ አውጪ ብቻ ሳይሆን የነገዋን ጽኑና ፍትሃዊ ኢትዮጵያን የሚያቀርብ የህዝብ ልጅ ነው። በአንዳነት የትውልድ ክህደት በመሆኑ ትውልዱን የሚመጥን እርምጃ ይወሰዳል። በታሪካችን እንደታየው የህዝብን ትግል ከጀርባ የሚወጉና ለጠላት አድረው የገዛ ወገናቸውን የሚያስጨፈጭፉ የአብይ አማራዎች ዛሬ በእጃችን ወድቀዋል። እነዚህ አካላት በታሪክና ከትውልዱ የማይፋቅ ጥቁር ጠባሳ ጥለው ያለፉ ናቸው። ሀገር ለመረከብ የሚዘጋጅ ኃይል በባንዳዎች ላይ ሊወሰድ የሚገባው እርምጃ ባንዳዎች በፈጸሙት የክህደት ወንጀል ልክ ተገቢውን የህግና የፍትህ እርምጃ እንዲያገኙ ማድረግም ይህ እርምጃ ለሚመጣው ትውልድ ትልቅ ትምህርት የሚሰጥና ክህደት ዋጋ ያስከፍላል የሚል ግልጽ መልእክት የሚያስተላልፍ መሆን አለበት። ክህደት ዋጋ እንዳለው ለትውልድ በሚተርክ መልኩ በህዝብ ፊት ቀርበው ህዝቡን ተገቢው የፍትህ እርምጃ ይወሰድባቸዋል። ምርኮኞችንና የተማረኩ ባንዳዎችን በአግባቡ በመያዝም ትግላችን ከጠላት የጭካኔ መንገድ የተለየና የላቀ የሞራል እሴት ያለው በመሆኑ ማሳየት ይገባል። ለህዝብ ህልውና ስጋት የሚሆኑና ከክህደታቸው የማይመለሱ አካላት ላይ የህዝብን ደህንነት የሚያረጋግጥ የማያዳግም እርምጃ መውሰድ የአስተዋይ መሪዎች ግዴታ ነው። በጥፋታቸው ተጸጽተውና ለህዝባቸው ወግነው ለሚመለሱ ጥቂቶች የይቅርታው በር ቢኖርም በክህደት በገፉበት ላይ ግን የህዝብ ክንድ ያርፍባቸዋል። በህዝብ ደም ላይ የቆመ ክህደት በምህረት ብቻ አይታለፍም። አገርንና ህዝብን አሳልፎ መስጠት መጨረሻ ውድቀት መሆኑን በተግባር የሚያሳይ እርምጃ ያስፈልጋል ነው ያለው። በኢትዮጵያ የተቃውሞ ፖለቲካ ውስጥ ስማቸው ጎልቶ የሚነሳው አቶ የሺዋስ አሰፋ በአገዛዙ መታፈናቸው ታውቋል። በተለያዩ የተቃዋሚ ፓርቲዎች ውስጥ በመግባት ከፍተኛ ተሳትፎ በማድረግ ይታወቃሉ። የአገሪቱን የፖለቲካ ስንጥቆች በቅጡ ከሚረዱ ጥቂት የፖለቲካ ሰዎች ውስጥም አንዱ ናቸው። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኛ የሺዋስ አሰፋ በትላንትናው ዕለት መታሰራቸውን ከቤተሰቡ ለማረጋገጥ ችያለሁ ብሏል። ፓርቲው በመግለጫው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው ከማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ ከሚፎከርበት ምርጫ ውጤቱ በተቃራኒው እንደሚሆን አመላካች ናቸው ሲል ገልጿል። መግለጫው አያይዞን በትናንትናው ዕለት የታሰሩት ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና የንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስቧል።
ተሰምቷል። የቀድሞ የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ግንቦት 23 ቀን 2016 ዓ.ም በፖሊስ ቁጥጥር ስር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት 41 ሰዓት ወደ መኖሪያ ቤታችን በመምጣት ለጥያቄ እንፈልጋለን በሚል ይዘውት ሄደዋል ሲሉ ክስተቱን አስረድተዋል። አቶ የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 1 ቀን 2016 ዓ.ም ከእስር መፈታታቸው የሚታወስ ነው። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዚዳንት ዶናልድ ትራምፕ ተናገሩ። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል። ፕሬዚዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮን እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ነው። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ የባህር ዳርቻ ላይ ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ አንድ ሳምንት ያስፈልጋቸዋል። በተጨማሪም የአሜሪካ መከላከያ ሚኒስትር ቬንዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችው ጄራርድ ፎርድ የጦር መርከብን ወደ አካባቢው ሊልክ ይችላል ተብሎ እየተነገረ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።